በስራ ፈጠራ የሚገጥሙ ፈተናዎችን እንደ መልካም አጋጣሚ በመጠቀም ውጤታማ መሆን እንደሚገባ የደቡብ ኢትዮጵያ ክልል ስራና ክህሎት ቢሮ አስታወቀ። በጋራ ተግተን ስራ ፈጠራን እንገባ በሚል መሪ ቃል የ2025 ዓለም አቀፍ የስራ ፈጠራ ሳምንት የመዝጊያ መርሃ ግብር በአርባ ምንጭ ከተማ ተካሂዷል። በዘርፉ ውጤታማ ለሆኑ ተቋማትና ግለሰቦች የእውቅናና ሽልማት ሰርተፍኬትም ተበርክቶላቸዋል። የተከበራችሁ ተመልካቾቻችን የዚህን ዜና ዝርዝር ተከታትለን እንመለስ። ውጤታማ መሆን እንደሚገባ የደቡብ ኢትዮጵያ ክልል ስራና ክህሎት ቢሮ ምክትል ኃላፊና የቴክኒክና ሙያ ዘርፍ ኃላፊ አቶ በዛብህ ገበየው አስታውቀዋል። እንደ ስራ ፈጣሪዎች ግባችን ትርፍ ማግኘት በስራ ፈጠራ እንቅስቃሴ የሚገጥሙ ፈተናዎችን እንደ መልካም አጋጣሚ በመጠቀም በዘርፉ ውጤታማ መሆን እንደሚገባ የደቡብ ኢትዮጵያ ክልል ስራና ክህሎት ቢሮ ምክትል ኃላፊና የቴክኒክና ሙያ ዘርፍ ኃላፊ አቶ በዛብህ ገበየው አስታውቀዋል። እንደ ስራ ፈጣሪዎች ግባችን ትርፍ ማግኘት ብቻም ሳይሆን ለውጥ ማምጣት ነው። አስፈላጊ መፍትሄዎችን መፍጠር፣ ሌሎችን ማበረታታት፣ ማህበረሰቡን ማነሳሳት እንዲሁም ከኛ በላይ የሆነውን ነገር ለመገንባት ለተጽዕኖ መዘጋጀት ያስፈልጋል። ዛሬም የዓለም ስራ ፈጣሪ ሳምንትን ለመዝጋት የተሰበሰብን አካላት ይህን በዓል የትዝታ በዓል ብቻም ሳይሆን ስንራመድ በጥንካሬና በውጤት እንራመድ። ዛሬ ለራዕያችን ለችሎታችንና ለሚቃቅማችን ለመኖር እንችላለን ብለን የምንወስንበት ቀን ይሁን። ምክንያቱም ዓለም የኛ ሐሳብ ማህበረሰባችን ደግሞ የኛን መምራት እና ወደፊት የሚመጣው ጊዜ ደግሞ የኛን ድፍረት የሚፈልግ ጊዜ ስለሆነ ሁላችንም ይህንን ታሳቢ አድርገን ለትዝታ ብቻም ሳይሆን በጥንካሬ ሰርተን ውጤት የምናመጣበት ጊዜ አድርገን ልንወስድ ይገባል። በኢትዮጵያ ኢንተርፕሪኒየርሺፕ ልማት ኢንስቲትዩት የደቡብ ኢትዮጵያ ክልል አስተባባሪ አቶ ጌትነት ሳሙኤል የኢንተርፕሪኒየርሺፕ ምህዳርን ከማስፋት አኳያም በሀገራችን የሚታዩ የለውጥ ጅማሬዎች እየተከናወኑ እንደሆነ ገልጸዋል። መንግስት ሕግና ፖሊሲዎችን ከማሻሻል የተቋማት አደረጃጀቶችን ከመቀየርና ተግባራትን ከማጠናከር አንጻር የተለያዩ ስራዎችን እየሰራ መሆኑን አውስተዋል። በቴክኒክና ሙያ ትምህርትና ስልጠና ማዕከላት፣ መንግስታዊና መንግስታዊ ባልሆኑ ተቋማት እንዲሁም በዩኒቨርሲቲዎች የሚሰሩ የፈጠራ ስራዎች ለአብነት የሚጠቀሱ መሆናቸውን ጠቁመዋል። ብዙ ስራ ፈጣሪ ባፈራን ቁጥር ብዙ የስራ እድሎችን እንፈጥራለን። ስለዚህ የክትትልና የድጋፉ ከላይ ከሚኒስትሩ ጀምሮ እስከ ታች ድረስ መዋቅራዊ አደረጃጀቶች አሉ። ከዛ በተጨማሪ እንዳልኳችሁ የኛም ተቋም የኢዲያም ይደግፋል፣ መንግስት ያሉ ተቋማቶችም ይደግፋሉ። ነገር ግን አሁንም ከሚጠበቀው ያክል ምክንያቱም ያሉን የአገራችን ከ67% በላይ የሚሆነው ህዝባ ወጣት ነው። በዛ ላይ ከፍተኛ የሆነ ደግሞ የስራ አጥ ቁጥር ያለበት አገር ነው ያለነው። ስለዚህ እየተሰሩ ያሉ ጅማሮች እየተሰሩ ያሉ ስራዎች ጅማሮቹ ጥሩ ቢሆኑም አሁንም ከፍተኛ የሆነ ርብርቦችና ስራዎችን ይፈልጋል። ችግሮችን ያልተሟሉ ፍላጎቶችን ወደ ቢዝነስ ወይም ደግሞ ገንዘብ ማግኘት ወደሚችልበት ሲቀይር ነው። ስለዚህ አገራችን ደግሞ ብዙ ያልተሟሉ ፍላጎቶች ያሉባት ሀገር ናት። ብዙ ችግሮች ምናያቸው ችግሮች ያለባት ሀገር ናትና እነዚህን ችግሮቻችንን ምናላዝንበት ምንቆዝምበት ሳይሆን ወደ ቢዝነስ ወደ ንግድ ወደ ፈጠራ ስራ በማሳደግ ሀገራችንን እንድንለውጥ አደራላለሁ። ወይዘሮ ገነት ካሱ በአርባ ምንጭ ከተማ ጸደይ ደረቅ እንጀራና ባልትና ማህበር ሰብሳቢ ሲሆኑ መንግስታዊና መንግስታዊ ያልሆኑ ተቋማት ባደረጉልን ድጋፍ ተጠቃሚ መሆናቸውንና ለ29 ሰራተኞች የስራ ዕድል መፍጠር መቻላቸውን ጠቁመዋል። ምንሰራበት ቦታ ተመቻችቶልን ሼድ ተሰጥቶን ነበረ፣ ቆቆሮም ተሰጥቶን ኩሽና ሰርተን ነበረ። ከ2011 እስከ 2012 ድረስ አርባ ምንጭ ዩኒቨርሲቲ ደረቅ እንጀራ ለጫሞ ለአባያ ለተለያዩ ካምፓስ እንትኖች ያቀረብን ነበረ። ተጨማሪ ሁለተኛ ማስፋፊያ ባልትና ወሰድን። ምክንያቱም ባልትና ማህበር አርባ ምንጭ ላይ የለም። እንደምትመለከቱት ከሌላ ሀገር ነበር የተለያዩ ምርቶች የመጡ እኛም ገዝተን የምንጠቀመው። ይሄን ነገር እኛ ብንሰራው እዚሁ አካባቢ በሚል ባልትናችን አስፋፍተን እየሰራን ከአንድም ሁለት ከሁለትም 3 መሸጫዎች ከፍተናል። በራሳችን ውስጥ ደግሞ
29 ሰራተኛ ቀጥረን በጠቅላላ 34 ሰራተኞች በእኛ ውስጥ ይተዳደራሉ። በተመሳሳዩም አቶ መለሰ ኢዮብ በወላይታ ሶዶ ከተማ የአማኑኤል የአካል ጉዳተኞች ማህበር ሰብሳቢ ሲሆኑ እንደሳቸው ገለጻ ችግርን እንደ መልካም አጋጣሚ በመጠቀም ለአካል ጉዳተኞች ዊልቸር፣ ክራንች፣ የእንጨትና ብረታ ብረት ውጤቶችን በማምረት ተጠቃሚ ከመሆን ባለፈም ለሌሎችም የስራ ዕድል መፍጠር መቻላቸውን ተናግረዋል። ችግርን እንደ መልካም አጋጣሚ በመጠቀም እኔም ክራንች ተሰብሮብኝ ነበር። እንደኔም ወዳጆች ክራንች የተሰበረባቸው እንደ ገቢ ማስገኛትምና ችግርንም እንደ መፍታት ዊልቸር፣ ክራንች፣ ፈርኒቸር ውጤቶችን፣ የጣውላ ውጤቶችን የተለያዩ ስራዎችን እንሰራለን። ለአካል ጉዳተኞችም የስራ ዕድል እንፈጥራለን። በመጨረሻም የተዘጋጁ የተለያዩ ሰነዶች ቀርበው የፓናል ውይይት የተደረገ ሲሆን ውጤታማ ለሆኑ ተቋማትና ግለሰቦች የእውቅና ሽልማትና ሰርተፍኬት ተበርክቶላቸዋል።